ኦርቶዶክሳውያን ጥላቸው ተገፏል፣ ደንግጠዋል፣ አፍረዋል፣ ተሸማቀዋል፣ ተዋርደዋል። በዓለም አደባባይ ላይ በመጽሐፍቶቻቸውና በልጆቻቸው ማለት ነው። ልብ በሉ። ኦኬ። ከዛ እኔ እዛው ማነው ዘማርያም ደምረው ጋር ቤት ከፍቶ እኔ ሲሶ ጋር ሆኜ ህዝቡ ወደ 4000 ምናምን ነገር ነበረ። ከዛ መረጃ አላወጣም። እዛው ስራቸው አካባቢ ያለ ሰው ቤት እንክፈት ህዝቡን እንበትነው ብሎ አክሊለ በዛው ሰዓት ላይ ቤት ከፈተ። እዛ አካባቢ ላይ ጋዲሳም ብዙ ሳይቆይ ቤት ከፈተ። በየቦታው ቤት ከፈቱ። ለምን? ማነው ሲሶ ጋር ያለውን ህዝብ ለመበተን ማለት ነው። ለመበተን ለምን? እንዳይሰሙ። ኤርሚያስ እዛ ጋር ተገኝቻለሁ። ዲቤቱን ጥሪ አክብሬ ደምረው እዚህ ከዘማርያም ጋር ቤት ከፍቷል። በተመሳሳይ ሰዓት እንዳትቀበለው፣ እንዳትሄድ፣ በዚህ ጉዳይ ላይ እንዳትወያይ ብለው ማለት ነው። ከዛ ናኬ ምናምን ነገር እዛ ከፋፈቱል በየቦታው ማለት ነው። አክሊለን በዛ ከፍቶ በዛን ቀን ይመስለኛል ጥሩት 30 ደቂቃ የሞላም የሱ ጉዳይ መዘጋጀት አያስፈልገኝም እንዲሁ ጧጧ አድርጌው ብሎ አይነት ነገር ሰራ ማለት ነው። ጥሩት አይ ምናምን ነገር ብሎ ከንፈሩን ለጠጥ እያደረገ አክሊለ እኔ ንቀታቸው ማለት ነው። ቀስ በቀስ እንትን የምስራቁን እንዳስተነፈስኑ በዚህ በምዕራብ በኩል ደግሞ ቀርቷል እንዳለ መንግስቱ ኃይለማርያም አሉ የቀራሩ የሚተነፋፍሱ ማለት ነው ትዕቢተኞች። ኤኒዌይ እንደዛ አደረጉ ማለት ነው። እና ያው ዲቤቱ ቀረ ማለት ነው። በየቦታው ቤት ከፍተው ህዝቡን ለመበተን ሲሳይ ቤት የነበረውን ህዝብ ለመበተን ክፈት፣ አንተም ክፈት፣ እኔም ከፍታለሁ፣ እንክፈትና ህዝቡን በት ነው። ምክንያቱስ እዛ ጋር ኤርሚያስ ነገረ ማርያም ላይ ሊያወራ ነው። ዘማርያም እዚህ ይለፈልፍልሃል ደምረው ቤት ያላችሁ ምን አይነት ውርደታሞች የሆኑ ሰዎች እንደሆኑ ያቸው ይለፈልፋል እዛ ነገረ ማርያም ላይ ማለት ነው። ዲያቆን ነኝ ብሎ ያለው ለምን አይመጣም ነበር እዚህ? አይመጣም። ኦኬ፣ እሱ ባለፈ አለፈ። በቃ የደምረው ጉዳይ ተውት። ተረባርበው ነው ያስጣሉት። በዚህ ጉዳይ ላይ መልስ እየሰጠን እያለን በነበርንበት ቤት ላይ አዶኖ ማን እንደከፈተ በዛን ቀን ይሁን ማን ይሁን እኔ ልሁን ማን ይሁን አዶኖ የከፈተውን ሰው አላስታውስም። በቃ ለዲያቆን ስዩም አይ ከልክ አልፈሃል አፍልተዋል አይነት ነገር እና ለእኔ እኔ ከአንተ ጋራ ነገረ መስቀሉ ላይ ዲቤት ማድረግ እፈልጋለሁ አለ። ልደተ ቃል ነው። ከዛ በፊት ስዩም ይሄንን ያቀረበልኝ ልደተ ቃልና አኬ ድጋሚ ጥሪ አቀረቡልኝ። ሲያቀርቡ አልነበርኩም እኔ። ያቀረቡት ኦፊሻል እንደዚህ ቪዲዮ ሰርተው አይደለም። አንተማን ነው የልደተ ቃል ተሰርቶ ነው። ያኬ ግን ዝም ብሎ ላይቭ ላይ ሆኖ የተናገረው ነው። ሆኖም ግን ዘግይቶ ነው የደረሰኝ። በወቅቱ አልደረሰኝም ነበር። ሰማሁትኝና ኦኬ አኬ ዲቤት እንደገና ከኔ ጋር ያስባል ማለት ነው ብዬ ላይ ቤት ከፈትኩ እና ልደተ ቃልንም ጥሩት አክሊለንም ጥሩት ብዬ ባልኩ ቀን ማለት ነው። አክሊል አልመጣም። ያው ሰምቶ ሊሆን ይችላል በሌላ አካውንት አልመጣም። ልደተ ቃል መጣ። ከኔ ጋር ዲቤት ማድረግ ትፈልጋለህ? አዎ ኦኬ። የዛሬ 2 ዓመት ላይ ያቀረብክልኝን የዲቤት ጥሪ ለምን የሰረስከው አልኩትኝ። ይሄን ማለት ነው 2023 ይታያቸዋል። ሪስፖንድ ያደረኩት ለልደተ ቃል ጥሪ ምላሽ ይሄን ማፈሪያ ትውልድ ሁሉ አሁን በእንደዚህ ነው በመረጃ ነው ለህዝብ ፊት ማስጣት 2023 ያው 10ኛ ወር ቀን 6 ይመስለኛል ኦክቶበር ማለት ነው። አሁን ያለንበት ልክ 2 ዓመት ሞላው ማለት ነው። ልብ በሉ። በምን ጉዳይ ነው ጥሪውን ያቀረበልኝ? እኔ በምን ጉዳይ መለስኩ መጥቻለሁ። ላቀረብክልኝ ኮሆስት ዲቢ
ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ የኮሆስት ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁኝ። ምናልባት ግን ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ በፊት ኤርሚያስ በራሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳ የሚሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰጥቼበት ነበር እና ያንን ምላሽ የሰጡበትን ቪዲዮ እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልቀውልኝ ለምን ምገባ አንተስ እኔ ጋር ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ እና አንተም ጥሬን ከተቀበልክ በኮስት ነው የምናደርገው። ጥሬን ከተቀበልክ ቀኑን አሳውቀኝና ሰዓት አሬንጅ አድርገን በወንድሞች በኩል እነግርሃለሁ። ኢትዮጵያ ውስጥ የሚያገኙ ወይ በስልክ የሚደውሉ ወገኖች እንደዚህ ብዬ መለስኩለት ማለት ነው። እንደዚህ ብዬ መለስኩለት ማለት ነው። መቼ? የዛሬ 2 ዓመት 2023 ሎክ ጋይስ ኦኬ። በእነዚህ መካከል ዘማርያም ዘለቀ አልጠራም። ማነው ሰሪ አልሰማም። ይሄንን ነገረ መስቀሉ ላይ ልደተ ቃል ጥሪ አቅርቦልኝ እኔም ምላሽ ሰጥቼ ልደተ ቃል አፍሮ ተዋርዶ ተሸማቆ ይሄንን አርእስት እንደማይደፍረው እንደማይነካው አሁን የቅርብ ጊዜው 1600 ሰው ባለበት ልደተ ቃልን ጠርቼው ከኔ ጋር ዲቤት ማድረግ የምትፈልግ ከሆነ ያኔ ያቀረብክልኝን ጥሪ እሱን አንሳው። ከዛ ነገረ ድነትን በመጽሐፍ ቅዱስም በመጽሐፋችሁም ጭምር እወያያለሁ ብዬ ደጋግሜ ስናገር ዘማርያም አልሰማም። ሰምቷል። በዚህ 2 ዓመት ውስጥ ዘማርያም አልሰማም፣ ሰምቷል። ነገረ መስቀሉ ላይ ልደተ ቃል ውድቅ ሲያደርገው አብረው አይደል የሚበሉት የሚጠጡት? አዎ። ለምን እሱ አልገባበትም ነበር? አልገባበትም፣ እንደማያዋጣ ያውቃል። ለምንድነው አሁን ታዲያ ጥሪ ያቀረበልህ? ፖለቲካቸውን ልንገራቸው ወንድሞች እናቶች። እኔ ከ5 ቀን በፊት ለዲ በኩሉ ይሄንን ጥሪ ያቀረብኩኝ ቆይ አንተዬ እንደው ገጠር እኔም ብዬ ስለው ነገር የማይገባኝ ገሪባ መስሎ ማለት ነው። ይሄንን ኦኬ የታለ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ሲሆን ይኸውላችሁ አሁን ዘማርያም ዘለቀ ለምንድነው ጥሪ ያቀረበው? ምናልባት ይሄ ደብተራው ደውሎለት እባክህ እንደዚህ የሚል ጥሪ ላይ ያቀርቦልኛል እና አስመለጠኝ፣ አድነኝ ከጁ። ሰውየው ምንም ሊያስቆመው አልቻለም። ልብ በሉ ቁጠሩ እና ዲያቆን ስዩምም ሊያስቆመው አልቻለም። እኔ ደግሞ አርፌ በሰላም በተቀመጥኩበት እና ኑሮዬን እየኖርኩበት ባለሁት ይኸው ጥሪውን ወደ እኔ አዙሮታል። ልደተ ቃል ዘማርያም እንደምንም ብለህ ነገሩን አጣጥፈህ እባክህ ከእጁ አድነኝ። ልጅ ሆይ ወላዲት አምላክ ብድራቱን ትከፍልሃለች። እኔ አሁን እንደው እስከዛሬ ድረስ ዝም ብሎኝ ነበር። ለምንድን ነው አሁን በዚህ ሰዓት ላይ ለቄሱ በታቦቱ ጉዳይ ካህናቱ ከጽላቱ ነው፣ ካህናቱ ከታቦቱ ጋር ነው ግንኙነት ያላቸው። እሱ ነው እንደ ባርኔጣ ተሸክሞትም የሚወጣው የሚገባው ማለት አዎ። እና የእስራኤል ታቦት ሁሉ አክሱም ጽዮን ሙሴኒ ርእያ ያ ነው የሳይሆን ርእያ ሀገረ ቅድስት ተብሎ ህዳር 21 ቀን ያው ምናዜማውን ነገር ታውቀዋለህ። ያው እንግዲህ 3000 ዓመት ሙሉ አለ ብለናል እንጂ እኮ ነገሩ እኮ ያው እንግዲህ ብዙ ምን ፊት የሚወራ አይደለም። ግን እንደምንም ብለህ ከእጁ አስጥለኝ ተባብለው ተነጋግረው ነው ይሄ ሰውዬ ዲያቆን ፈለገ ተንቀዥቅዦ የማይነካ እሳት ነክቶ ጉድ ሰርቶናል። ያው እንደምታውቀው የመጣብን ዳሜጅ ቀላል ነገር አይደለም እና ያስቆመዋል ብለን ነበር። በእውነት እናቱ የወለደችው ፕሮቴስታንት እያለ ሲፈክር እንደ 6 ኪሎ አንበሳ ነበር ያጋሳው ልጃችን እና እውነት በቃ ለእግዚአብሔር ታጥቆ መስሎን ነበር።
ለካ ግሳቱ የዛን ቀን ከደጀ ሰላም ወጥቶ ጠጥቶ እንደሆነ በኋላ ላይ መረጃው ደርሶኛል። የዲ በኩሉ ንግግር ነው እንግዲህ እውነቶትና አባቴ እውነት ነው። እንግዲህ ታዲያ እንደዛ ይኸው ፊቱን አንገት ደፍቶ የወጣው ያን ያለ ተጽዕኖ ፈጣሪ ተብሎ ሲባል ያው ኤርሚያስ ከተጽዕኖ ፈጣሪ ከገስት ተስፈንጣሪ ብሎ ሁሉ ግጥም እስኪገጥምበት ድረስ ሆኗልና እዛ ደምረው ገባበት አልቻል ማነው ፈለገ መጣ አልቆም ፊቱ ደምረው ቀጠለ ተረባርበን አስጣል ነው። ያ ዲያቆን ስዩም የሚባለውም ደግሞ ልክ እንደዚሁ ተንተናለ እሱንም ተረባርበን አስጣል ነው። እንደውም በእውነት ሊቀ ሊቃውንት ቀለሜ ምን አሉ መሰሎት እና ከእጁ እንደምንም ብላችሁ ብታወጡኝ አይነት ነገር ማለት ነው። እሺ ሊቀ ሊቃውንት ቀለሜ ነገር ማለት ነው። እሺ ሊቀ ሊቃውንት ቀለሜ ምን አሉ? የዲ በኩሉ ዘመድ ናቸው ማለት ጓደኛ ናቸው። ሊቀ ሊቃውንት ቀለሜ ማለት ነው። ምን አሉ በዚህ ጉዳይ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። ሌላው ግን ያልካቸው ቅድም አሁን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። እንግዲህ አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። ዲቤቱን ተቀበል ብላችሁ በሉት። ያቺ ጉንጥ አገጩ ላይ ያሳደጋት ጺማለች የማን እንደሚረግፍ እናያለን። ዲቤቱን ተቀበል ጥሪ ያቀርቦልሃል በሉት። አሁን እነዛ ማርያም አቧራ የሚያጨሱት 2 ዓመት ሙሉ ለልደተ ቃል ምላሽ ብዬ እንኳን የሰጠሁትን 2 ዓመት ሙሉ ሰምቶታል። በስቶበት ነው ስራ በስቶበት ነው እስከዛሬ ድረስ ያልመለሰው። ልደተ ቃል እየቧቸረ የተወውን የዲቤት ጥሪ ምን ነው ሰው አልቀበል ብሎ ሲለኔ ያነሳዋለሁ ለምን አላለም? ዲያቆን ስዩም ሲገባበት እየተረባረቡ እየደወሉ አሁን በዲያቆን ስዩምና በዲያቆን ዘማርያም መካከል ምን ልዩነት አለ? ሁለቱም የቤተክርስቲያን ዲያቆን ናቸው። ታስበላናለህ እኮ አሉት ሊቀ ሊቃውንቱ። ስማ አከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት ታስጨርሰናለህ ነው። ተያይዘን ነው የምናልቀው ሚስ ታስጨርሰናለህ ከኤርሚያስ ጋር ዲያቆን ስዩም ሰውየውን አታቆም እኮ ማለት ነው። ተያይዘን ነው የምናልቀው። ታስጨርሰናለህ፣ ታስፈጀናለህ፣ አርፈ ተቀመጥ ያሉት እኮ ከቀጥሎ ሲያሏት ቃል እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይደል የምትውል በዛው ልክ እንዳታስበላን ለማለት ነው። እንዳታስበላን ተያይዘን እናልቃለን። ኤርሚያስ ጋር እንትና እንደዚህ አታድርግ፣ ታስበላናለህ። ወይት ምንድን ነው የተፈለገው? እኔ ከ5 ቀን በፊት ጥሪ ያቀረብኩለት ይሄኛውን ደብተራ ነው የምፈልገው። እንደ ሴት ወይዘሮ ቁጭ ብሎ ቲክቶክ ላይ ስምን ያለ ስም እየጠሩ ዲስሪስፔክት ሲያደርግ የሚውል አገጩ አካባቢ የበቀለ ጺም አለ። በእውቀት እኔ ጋር ይምጣ፣ ተላጭቶ ትሄዳል ወይ ከላው ላይ ይረግፍለታል። በእውቀት ማለት ነው። የሚመጥነው ንግግር እንደዚህ ስለሆነ ነው የምናገረው። ወንድሞች ናቶች ቀስ ማነው ዘማርያም ዘለቀ አክብሮ ነው የጠራኝ። እግዚአብሔር ይስጠው። ወረፋ ይጠብቁ። ዘማርያም አይንቀዥቀዡ። ለምን የቺ አሁኗን ጥሪ ማቅረብ የኔን ጥሪ ለማስረሳት ነው አይደል? አሁን አይታችኋል። የነሱ መጡና በሙሉ ጥሪ ተቀበላሉ። ቀሲስ ዲበክ ሁሉ በገባበት የኛዎቹ ሄዳችሁ ጥሪ ተቀበል ምናምን ነገር ብላችኋል አላላችሁም? ዳር ያዙ። ይሄን ደብተራ እያንዳንዱን ተራ በተራ ነው ልክ የምናስገባው ማለት ነው። ልክ የምናስገባው። ስለዚህ አሁን አትወራጩ። ዘማርያም ዘለቀ የዲቤት ጥሪህን ሰምቻለሁኝ።
ወንድሞችህ ቋንጣ አድርገውት እነ ልደተ ቃል ለልደተ ቃል እንኳን ማለት ነው የዛሬ 2 ዓመት 2013 ላይ 2023 ላይ ይቅርታ 2023 ላይ እዚህ ጋር ጥሪ አቅርቦልኝ ለጥሪው ምላሽ የሰጠሁበት ቪዲዮ እዚህ ጋር 2023 ይላል ነገረ መስቀሉ ማለት ነው። ይህንን የዲቤት ምላሽና ዘማርያም ማነው ልደተ ቃል ያቀረበልኝ ነገረ መስቀሉ ላይ የዲቤት ጥሪ ሰምተዋል አልሰማውም ብላ አትልም ዘማርያም። አይ በዚህ 2 ዓመት ውስጥ እየተዘጋጀው ነው ብለህ ካልክ ወረፋ ጠብቅ፣ አትንቀጭቀጭ። ያው ብቀበልህ አባቶችህ እንደነደምረው እንደነ ዲያቆን ስዩም አትቀበል ብለው ሊረባርቡ ታስበላናለህ ብለው ሊሉ ነው። አትንቀጭቀጩ። አሁን ገብቶኛል፣ ልትሰሩ የፈለጋችሁትን ፖለቲካ በደንብ ገብቶኛል። አትንቀጭቀጩ። ወረፋ ጠብቅ። ኦኬ፣ ወረፋ ጠብቅ። አሁን ማንን ነው ማስመለጥ የፈለገው? ዘማርያም ማንን ነው ማስመለጥ የፈለገው? እሺ ማንን ነው ማስመለጥ የፈለገው ዘማርያም? እኔ ለማን ነበር ከ5 ቀን በፊት ዲቤት ጥሪ ያቀረብኩት? ወንድሞች እናቶቼ፣ ለማስመለጥ የፈለገውማ ደበኩሉን ለማስመለጥ ፈልገው ነው። ማንን ነው ማስመለጥ የታወቀ ፖለቲካ? ያ ቴንክ ዩ ቤኪዬ። ማንን ነው ታች ያላችሁ በሙሉ ጻፉ የምታውቁ። ዘማርያም ይሄንን ጥሪ አሁን ያቀረበው ማንን ለማስመለጥ ፈልጎ ነው? ቀሲስ ዲበኩሉን ማለት ነው። እኔ እስከ ዛሬ እንደውም ለካህናት ጥሪ ያቀረብኩት ለመምህራን ነበር ያቀረብኩት። አይ ለካህናት አንዴ ዝም ብዬ እንደዚህ ቪዲዮ ኦፊሻል ባልሰራም ለቀሲስ ተስፋዬ መቆያ አቅርቤለታለሁ፣ ለመምህር ዘበና አቅርቤያለሁ፣ ለምህረት አብ አቅርቤያለሁ፣ ለመምህር ታሪኩ አቅርቤያለሁ። መለሱልኝ። በዚህ 10 ዓመት ውስጥ ከኔ ጋር የነበራችሁ ሰዎች እህትዬ ተናገሪ። አንቺ ጸጊ ማይክ ከፈችና ተናገሪ። ጸጊ ያለሽ ዞር ብዬ ነበር አልሰማሁም። በእነዚህ ፌስቡክ ላይ በነበርኩበት ሰዓት ላይ ለዘበነ ጥሪ ሳቀርብ ታውቂያለሽ? አዎ እንዴ ለነ መምህር ታሪኩ፣ ለነ መምህር ምህረት አብ አሰፋ፣ ለነ ቀሲስ ተስፋዬ መቆያ፣ ለነ መምህር አቡኑ ጥሪ ሳቀርብ ታውቂያለሽ? ትልልቅ የቤተክርስቲያን ለሁሉም መልስ መለሱልኝ። አልመለሱም። ማፈሪያ ትውልድ እዚህ 10 ዓመት ከኔ ኤርሚ አይመጡም። እኔ የዛ የምክር ፕሮግራም ሙሉውን ተከታትያለሁ። ታስበላናለህ ያሉበት ቀለመ ወርቅ ማለት ነው። ሊቀ ሊቃውንት ቀለመ ወርቅ ማአት ነበሩ። ልጁን እንዳይቀርብ በቃ ሞራሉን ነው የነኩት። እንዳውም ደጅ ጥናት አድርግ ነው ያሉት። በደጅ ይጠናል መሰለኝ በእንትን ምንድነው በድቁና ዓለም ውስጥ ብቻ የሆነ ነገር ቤት ይጠናል፣ ደጅ ይጠናል እና እዚህ ቲክቶክ ላይም ደጅ ይጠናል አሉት። በቃ መጀመሪያ ደጅ አጥና፣ በየቤቶች እየገባህ ስማ እና ሁሉም ነበሩ። አይቀርቡም። ለማንኛውም ቤቱ እንዳውም የዲበኩሉ ቤት ነበር የዛን ቀን ማለት ነው። ሆስቱ ዲበኩሉ ነበረ እና አይቀርቡልህም። ዝም ብለው ነው ያቀረቡት። ኦኬ ቴንክ ዩ። ስለዚህ ልብ በሉ። ይሄን ተናግሬ ለሌሎችም እድል ስጥ። ጥሪው ጥሩ ነበር። እኔ ከ5 ቀን በፊት ግን ያቀረብኩት ጥሪ ያለ ይመልሱ አስመልጠኝ የሚባል ነው የሚሆነው። ዲበኩሉ አንተ ሰውን ዲስሪስፔክት አድርገህ እንደማውራት አይደለም። የአባቶቼ የአብርሃምና የይስሐቅ የያዕቆብ አምላክ ቅዱስ እግዚአብሔር ጥሪውን ተቀብለህ እነ ዶክተር ዘበነ ውድቅ ያደረጉትን አንወያይበትም ብለው ያሉትን ራሱ ተናግሯል። ዶክተር ዘበነ ለእኔ መልስ የመለሰልኝ ማለት ነው። ተጠይቆ ለምን ጥሪውን አትቀበልም ተብሎ ተጠይቆ፣ እንደውም በወቅቱ እስራኤል ስለ ኢየሩሳሌም ሁሉ የተናገረውን ኤርሚያስ የሚባል ከእስራኤል ሀገር ሆኖ ሰው የሚልክ እዚህ አለ እያለ ሲናገር የነበረውን ቪዲዮ ከዚህ አሳይቻቸዋለሁ። ከፈለግንም ማሳየት እንችላለን ድጋሚ።
እ ስሜን ጠርቶ ጠያቂው መምህር ዘበነን ጠይቆት አልቀርብም ብሏል። ምረተአብ አልተሳሳትንም ብሎ ባለው የታቦቱ ትምህርት ላይ ጥሪ አቅርቤለት አልመጣም። መምህር ታሪኩ አበራ ለንደን ነው ያለው። እንግዲህ ታዋቂዎቹ ነው የምጠራለን። ጥሪ አቅርቤለት አልመጣም። መምህር ተስፌ መቆያ ጥሪ አቅርቤለት አልመጣም። መምህር አቡኑ ጥሪ አቅርቤለት አልመጣም። አክሊለ ጥሪ አቅርቦልኝ በታቦት ጉዳይ እና እሺ ተቀብያለሁ ብዬ ስለው የብሉይ ኪዳኑን ታቦት አይመለከተኝም አለ። ለምን? አክሱም መጥቶ ህዳር 21 ቀን የሚያከብሩትን አይመለከተኝም አለ። ላሻላ አኬ በልጥ ነው። አልመጣም። ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት። ከዛስ በሙሉ በመጽሐፍ ቅዱስም በመጽሐፍታችሁም በታሪካችሁም ነው የመስቀሉን አመጣጥ ታሪክ በሚናገረው ቤተክርስቲያኒቱ በጻፈችው ቅዱስ ነው ብላ በምትለው በድርሳነ መስቀሉ ላይ ሁሉ ጭምር እንደምናወራው አለ። አልፈልግም አለ። ሰረዘ። አልመጣም። ማን ነው? አትናቴዎስ ጠራኝ፣ ተቀበልኩት። መጣ። ያው ወጥ አደረገኛ። አላያችሁትም? ልብ ያለው ፕሮቴስታንት እያለ መጣ። ያው በቃ ልቡ እዛ ታየ ማለት ነው። የኔም የሱም ኦኬ። ከዛ የ20 ዓመቱ ፓስተር ደምረው ጥሪ ያቀረበልኝ ተረባርበው አስጣሉት። ተረባርበው ካስጣሩት አንዱ ይሄው ዘማርያም ዘለቀ ነው። በዚያን ቀን ጥሪ አቅርቦልኝ ጠሪው ቤት መገኘት ሲገባው እኔ ስገኝ እሱ ግን ደምረውን ቤት ክፈት ብሎት ይሄው ዘማርያም ማለት ነው ቤት ክፈት ህዝቡ እዛ እንዳሄድ ብሎ በሚል መግለጫ ሲሰጥ ነበር ነገረ ማርያም ላይ ማለት ነው። እጅግር የሌለው ታሪክ ለምን እኔ ጋር መጥቶ አያወራም ነበር? አይመጣም። አሁን ከ5 ቀን በፊት ለቀሲስ ዲበኩሉ እኔ ዲስሪስፔክት አድርጌው አላወራም። ለቀሲስ ዲበኩሉ የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት የነበረው የዳዊት ስርወ መንግስት እና የቃል ኪዳኑ ታቦት የእስራኤል ቃል ኪዳኑ ታቦት ኢትዮጵያ መጥቶ አክሱም ተቀምጧል። ህዳር 21 ቀን ሙሴኒ ርእያ ሀገረ ቅድስት እያለ እራሱ እንደ ካህን በማህሌት የሚጸነጸን ወረብ የሚወረብ ክብረ በዓል የሚደረግለት አለ። እሱን ታቦትና እናም ቀሲስ ዲበኩሉ የሚቀድስበት የኢትዮጵያ ኦርቶዶክስ ቤተክርስቲያን ጃልሜዳ ላይ ተሸክሞት የሚወጣው ታቦትን እሱን እውነት አድርግልኝ እና በዚህ ጉዳይ ዲቤት ጥሪ አቅርቤልሃለሁ ብዬ ከ5 ቀን በፊት ጥሪ አቀረብኩኝ እና እችን ፖለቲካ ልንገርህ፣ ዘማርያም እና ዲበኩሉ ይደዋወላሉ። አባትና ልጅ ስለሆነ በመንሳይ ማለት ነው። እናስ ያው እንግዲህ ሰው እንደዚህ ብሎ ጥሪ አቅርቦልኛል። ለምን አንተ አንዱ ነገር ላይ እንኳን እንደምንም ብለህ ከእጁ አታስመልጠኝም? ያው ባለፈው ከሊቃውንት ቀለሜ ጋር ቁጭ ብለን እሳቸውም እንዳሉት እንዳታስበሉን እያልን ለስዩም ነገር ነዋል። ታስበላናል፣ ተያይዘን ነው የምናልቀው ብዬ ሁሉ ያኛውን ዲያቆን ገስጸኑ እሱን አስፈራርተን እንትን ብለነዋል። እና አሁን ይሄ እሱ ታቦት ብሎ ለእኔ ጥሪ አቅርቦልኛል። አንተ የኛውን ሽፍት አስደርገው ዳይቨርት አስደርግና ነገረ መስቀሉ ብለህ በል። ያው በእርግጥ ጥሪ ያቀረበው ልደተ ቃል ቢሆኑ ከ2 ዓመት በፊት 2 ዓመት ሙሉ ታግሶ ነበር ኤርሚያስ። በእርግጥ እኛው ጋር ነው ትንሽ ክፍተት ያለው ችግር ያለው እኛ ጋር ነው። እና አንተ አሁን ክፍተቱን ሙላው እና እኔንም ከዚህ ከሰውዬ እጅ አስጠለኝ እና አንተ የሆነ ነገር ዲቤት ጥሪ ያቅርብለት ነው። ዘማርያም ተበልተሃል ብራዘር። ሊቀ ሊቃውንት ቀለሜ እንዳሉህ ተበልታችኋል። ተያይዛችሁ ማለቃችሁ ነው እና ወረፋ ጠብቅ። በጸሐፊ በኩል አስገባና ታዲያ ምን ልበል? በዚህ 10 ዓመት ውስጥ ስለ ታቦትና ስለ መስቀል እዚህ እንኳን ቲክቶክ ላይ ከመጣው 4 ዓመት ሙሉ እንኳን ጮክ ያለሁኝ ስላልሰማ ነው። ቢዚ ሆነ ነው አይደል? ዘማርያምዬ ለጤናሽ አይደለም ያንቀዠቀዠሽ ይላል የሀገሬ ገበሬ። ወረፋ የያዙ ዲያቆንዬ እዚህ ለአባትህ የቀረበ ጥሪ አለ። ልጅየው ፍሪ አይበል አባት እያለ ልጅ ሲሯሯጥ ጥሩ አይደለም።
እና አባቶችን አክብሩ። ይልቅ ቀሲስ ዲበኩሉን አበረታቱ። ጦፌ ቆመች ብላችሁ በሉት። የታሪክ ምሁር እንደመሆናቸው መጠን አይ ቲንክ ኦክስፎርድ ይመስለኛል የተማሩት እንደዛ አጥንቻለሁ ሲሉ ነበር። የኢትዮጵያ ታሪክ በተለይ የሶሎሞን ዳይናስቲን ማለት ነው። እንደዚሁም ስለ እስራኤል ነገስታት ሁሉ እሳቸው በጣም የጠለቀ እውቀት አላቸው። የይሁዳ ነገስታትና የእስራኤል ነገስታት ሲተነትኑት በጣም መቼም እጅ ነው የሚያስደበው። እና ቀሲስዬ ጥሪ መልሱልኝና ቴዲ ሐዋሳ ቤት እንገናኝ። ገብቶኛል። እኔ አሁን ኦኬ በደንብ ነው የገባኝ። የዘማርያም ጥሪ ዲበኩሉን ለማስመለጥ ነው። እና ፕሊስ ኡቲ ቤት ግቡና ወይ ያለ ታቦቱ ያቀረብኩትን ዲበኩሉን አንሳው በሉ። የምን መደራረብ ነው? ቀስ ብዬ ነው ዶሴ ይህንም አይልህ እና እነኚህ ሁሉ ስማቸውን የጠራሁት ድጋሚ እጠራለሁ። ለዶክተር ዘበነ ለማ ጥሪ አቅርቤያለሁ በዚህ 10 ዓመት ውስጥ። ኦኬ ልብ በል። ያን አንድ የሚሯሯጥ ቲክቶክ ላይ የሚሯሯጥ ዲያቆን ወይ እንትን አይደለም ያለው ለመምህር ዘበነ ማለት ነው። አልመጣም። ለመምህር ተስፋዬ መቆያ አቅርቤያለሁ፣ አልመጣም። ለመምህር ታሪኩ አበራ አቅርቤያለሁኝ፣ አልመጣም። ለመምህር መስፍን አቅርቤያለሁ፣ የኔታ ቲዩብ ላይ ቀርብ የነበረው ጥቁሩ፣ አልመጣም። ለመምህር አቡኑ አቅርቤያለሁ፣ አልመጣም። አልመጡም። ከዛስ ከፌስቡክ ወደ ቲክታክ ስመጣ አኬ በቃል ኪዳኑ ታቦተ ላይ ጥሪ ያቀረበልኝ ተቀበልኩት። የብሉይ ኪዳንም የአዲስ ኪዳን ነው መወያይ አልኩት። የብሉይ ኪዳኑ አልወያይም አለ። ለምን? ኢትዮጵያ አምጥተናል ብላ የለ እንዴ? ቤተክርስቲያኒቱ አክሱም ነው ያለው ብላችሁን የለ እንዴ? ሰው አያዩም ብላችሁን የለ እንዴ? ለምን ነው የማትወያይበት? ሰው ባያይም የግድ ታቦቱን አሳይም ብያለም። የመጣበትን ታሪክ እውነት አድርገው እሱንም ጭምር ብዬ ስል ነገርን ከስሩ ነው በፍጹም አለ። አክሊለ ሞቼ እገኛለሁ እታረዳታለሁ እንጂ አላደርገውም አለ። እናስ ራሱ ጥሪ ያቀረበ ራሱ አፈረሰው ማለት ነው። ከዛስ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበ በእልልታ በጭብጨባ ተቀበልኩት። የዛሬ 2 ዓመት። እሺ ሙሉን ታሪክ ነው የምናወራው ስል በፍጹም ትገለኛለህ እንጂ እንደዛማ አይደረግም አለ። እሺ ራሱ ጥሪ አቀረበ፣ ራሱ ፈራ። ሉክ እዩ እስካሁን ድረስ ምለው ቅድም ከጠራቸው መምህራን ጀምሮ እነዛ እኔ ነኝ ጥሪ ያረኩላቸው፣ አልመጡም። እነዚህ ግን ሁለቱ ጥሪ ያቀረቡ አኬና ልደተ ቃል እንደወንዶቹ ማለት ነው። እና የጠሩትን ጥሪ ሰረዙት ማለት ነው። ከዚህ በኋላ እንደውም ከዚህ በኋላ በዚህ ጉዳይ እንወያይ ብለው ቢሉ ራሱ እንኳን አልቀበላቸውም። እነሱን በጣም ብዙ ጊዜ ለምኛቸዋለሁ። ኦኬ ወድቅ አደረጉ። ከዛስ አትናቴዎስ ገባበት፣ ተቀበልኩት፣ ተገናኘን። የሆነው ሆነ። አይታችኋል። ደምረው የ2 ዓመት ፓስተር ብሎ ራሱ ዘማርያም ዘለቀ ቦሌ መድኃኔዓለም ካቴድራል አውደ ምሕረት ላይ ቁጭ ብሎ ዋሽ ብሎት የ2 ዓመት ፓስተር የ20 ዓመት ፓስተር ነኝ ብሎ ያለው ሰውዬ ጥሪ ሲያቀርብልኝ ተቀበልኩት። ተቀብየውን የሲሳይ ቤት ስገኝ ዘማርያም ደምረው ቤት ተገኝቶ በዛኑ ቅጽበት ላይቭ እንዲከፈት አድርገውና እዛ ያለው ህዝብ በትኑት ብሎ አክሊለ ለብቻው ከፈተ፣ እንትናም ለብቻው ከፈተ። በዛን ቀን ማለት ሶስት ላይቭ ከፈቱ። ምክንያቱም እዛ ብዙ ህዝብ ተሰብስቧል ሲሶ ጋር እና ኤርሚያስ ሊናገረው ነገር መስቀሉ ላይ እናስ ህዝቡን እንበት ነው ብለው እንበት ነው እስራቸው ሰዎች አሉ። እንበት ነው አያውቁም እነሱ። ኪሳቸው ስንት ጨላ እንኳን እንዳለ ልናቅ እንችላለን ከተፈለገ ካለን መረጃ አኳያ ማለት ነው። እንበት ነው ህዝቡን አሉ። ዘማርያም ዘለቀ እዛ ይለፈልፍ ነበር ደምረው ቤት ገብቶ ነገረ ማርያም ላይ ነገረ ማርያም ለምን ሲሳይ ቤት መጥቶ መልስ አይሰጥም? እሱ እንደ ዲያቆን ደምረው ካልሆነለት ለምን አይገባበትም ነበር? ያውቃላ፣ የሚወርድበትን መዓት ያውቃል። በደንብ ነው የሚያውቀው። በደንብ አልኩ፣ በደንብ ደጀ ሰላም ገብቶ ጠላ እንደመጠጣት አይደለም። እና በዛ የዛን ቀን እንደዛ አደረገ። ኦኬ ከዛ ስዩም ገባበት። ስዩም ሲገባ ስዩምን ተረባርበው አዳሉት። ተረባርበው አስጣሉኝ አለ። ታስበላራለህ አሉት ሊቀ ሊቃውንቱ። ይኸው ተያይዘን ማለቃችን ነው እንዳትገባ ጥሪው እንዳትቀበል አሉት። ኦኬ አሁንም አልሆነም። እሱኛውንም አስጣሉት። 2 ጊዜ እኮ አስደግፏት ሄደ እንደሚባል አስደግፈውኝ እኮ ጥሪ አቅርበውልኝ በቀጠሮ ጊዜ እኔ ቦታው ስገኝ፣ እነሱ ግን በርብርብ አስጣሉት። አንዱ የተረባረበበት እነ ኢዮብ ዘሚካኤል እነ ዘማርያም
ደውሉ በውስጥ ለስዩም እንዳትቀበል። እነ መዝሙር ያሬድ ተበልታችኋል ብራዘር። እናንተው ቤት ነው ያደኩትኝ። የተንኮል አካሄዳችሁን ሁሉ ጭምር ነው የማውቀው ብራዘር። ማንም ጴንጤ አሁን መጥተህ እንደዚህ ብላችሁ እንዳትሉ እሺ። ማንም እኔ ጋር ለመጣላት ካልፈልጋችሁ በስተቀር ኦኬ። እንዳትቀበለው ብለው ዲያቆን ስዩምን አስቀሩት። ራሱ ተናገረ። ተረባርበውብኝ ተወው ብለው አሉኝ አለ። ኦኬ ስዩም አለፈ። ስዩም ሲያልፍ ለቀሲስ ዲበኩሉ የቃል ኪዳኑ ታቦት ላይ አኬ ለእኔ ያቀረበልኝን እኔ መልሼ ለዲበኩሉ አቅርቤለታለሁ። ቀለሜ ሲላደ እንደሚውለው ይሄ ደብተራው ማለት ነው። አበረታቱት። ወፌ ቆመች። አባታችን ይግቡበት በሏቸው እንጂ ቄሶቹ ምነው ቄሶቹ ዳር ሆነው ዲቤት በተደረገበት እየገቡ አስተያየት ሰጪና ቡራኬ ባራኪ ብቻው ለምን ሆነ? ደብተራው ዲበኩሉ ግባበት እንጂ ይግቡበትና ሜዳው ላይ እኔና እርሶ እንገናኝ። የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቶ አክሱም ተቀምጧል ባላችሁትና ያው ከታቦት ቢለዩ ዓመት የማይቆዩ እንደሚባል አይነት ነገር እናድርገው። ከልጅ ልጅ ቢለዩ እንደሚለው ማለት ነው። በእናንተ ታቦት ላይ ብቻ አውርታችሁ ያኛውን ታቦት ለምን ተውታላችሁ? በሁለቱም ታቦት ነው የምናወራው። ኢትዮጵያ ስለመምጣቱም እውነት ያደርጉታል። እኔ ፊት ቀርበው ይህም እርሶ ይዘውት የሚወጡትን መጽሐፍ ቅዱሳዊ መሆኑና ሐዋርያዊ ትምህርት መሆኑ እሱንም እውነት ያደርጉታል ማለት ነው። ይሄንን ከ5 ቀን በፊት ጥሪ ሳቀርብ አሁን ለእሱ ምንም አይነት መልስ እስካሁን ድረስ አልተሰጠኝም። ከቀሲስ ዲበኩሉ አይታችሁ ከሆነ አሁን ዘማርያም ከ6 ሰዓት ነው ከ7 ሰዓት በፊት በተኛውበት ጥሪ ያቀረበልኝ ጥሩ ነበረ። ይሄ ትንሽ ቀደም ብሎ ቢል ኖሮ ወረፋ ያዝ ለቄሱ ጥሪ አቅርቤ ያለሁኝ እና ያው ፈራርሶባችኋል ብዙ ነገር ማለት ታስበላናለህ እኮ አሉ ሊቀ ሊቃውንት ቀለመወርቅ እንኳን ሊቀ ሊቃውንት እንኳን አልደፈሩትም። ታስበላናለህ ታስበላናለህ የሊቀ ሊቃውንት ቀለመወርቅ አብረን ተያይዘን ማለቃችን ነው እና ማን ለማስጣ እንደሆነ ይገባኛል። ወረፋ ያዝ። በዚሁ ዲቤት በዚሁ ጉዳይ ላይ ስንት ዓመት ጥሪ ሳቀርብ ሳሰማው ቀርታ አይደለም። ዘማርያም ማነው ልደተ ቃል 2 ዓመት ሙሉ ቋንጣ አድርጎ ያስቀረው ላይ ለምን አልገባህበትም ነበር? ቅድማውን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ። አንዲት ቪዲዮ ላይ 8 ስህተቶች ከባድ ናቸው። አስታውሳለሁ። ነፍሳቸውን ይማር በረከታቸው ይደረብንና የአንድ አባት ስብከት ናት። ያለወላዲተ አምላክ አማላጅነት ዓለም አይድን። በቃ ተጨማሪ ስብከት የለቻቸውም። እንወዳቸዋለን። መልካም ሰው ነበሩ። እንዲያውም በዝምድናም ሳንጠጋጋ አንቀርም ይመስለኛል። የእሳቸው የግል ስብከት ናት ይቺ። በቃ ሄደዋል፣ ይዘዋት ሄደዋል። ፍቅራቸውን ሲገልጡ ኖረዋል። ለአንተ ግን አትሆንም። አሁን በዚህ ዘመን መጻሕፍት ተጽፈው ይሄ ምጣድ የሚያህል ስልክ በሙሉ በስንት ሚሊዮን የሚገመቱ መጻሕፍት ይዞ መጽሐፋዊ ሀሳብ የሚያረታ ሲሰማ ለጆሮም ለሁሉም የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። አይነት መንገድ እንዳትሞክረው። ከሊቃውንቱ ጋር እየዋለ ታስበላናለህ እያለው ነው። ሊቀ ሊቃውንቱ ቀለመወርቅ ዲያቆን ስዩምን ከኛ ጋር ነው የምትውለው። ቢሆንም ግን ታስበላናለህ፣ አትግባ። ተያይዘን ማለቃችን ነው እና እንዳታስጨርሰን፣ ኤርሚያስ ፊት እንዳትሄድ። እኔ አሁን ባልከፋ ለዲበኩሉ ጥሪ ሳቀርብ ይሄኛው ተደርቦ መምጣቱ ማለት ነው። ስለዚህ አንድ ጌታ ኢየሱስ ምስክር ነው። አሁን በፖለቲካ ጨዋታ ነው የሆነ ታሪክ ለመስራት የሚፈልጉት። እንደዛ ደግሞ በጣም ተታላችኋል ኦርቶዶክሳውያን። በጣም
በጣም ተጣላችኋል። እንኳን እናንተ አይደላችሁም አገር ጴንጤ ቢጮህ ከዚህ በኋላ የክፋት አካሄዳችሁን ስለማቀው እኔ ራሴ ብቻ ነኝ። ጥሪውንም ለመቀበልም ውድቅም ለማድረግ የምወስነው እኔ ብቻ ነኝ። ማንም ጴንጤ አይወስንልኝም። አብሬ እዛ ቤት ስላደኩኝ የተንኮል አካሄዳችሁን አሁን ገብቶኛል። ስለዚህ ወረፋ ጠብቅ። ወረፋው በስንት ዓመት ይደርሰኛል? በ5 በ10 በ20 ወራትም ሊሆን ይችላል፣ ቀንም ሊሆን ይችላል፣ ዓመትም ሊሆን ይችላል። ይዶን ነው። ጠብቅ ወረፋ። አዎ፣ በዚህ መካከል ተብሰልሰሩ። ምዕመኑ እየመጣ ለሚጠይቃችሁ ጥያቄ መልስ ስጥ። ዘማርያም ምዕመኑ አውደ ምሕረት ላይ በቆምክ ጊዜ ሁሉ ጥያቄ በጥያቄ እያደረጓችሁ ነው። መልስ መልሱ። የጥያቄ መዓት ናዳ ለአንተም ለዲያቆን ያረጋል አበጋዝ፣ ለነ መጋቢ አዲስ እሸቱ፣ ለነ ሊቀ ሊቃውንት አባ ገብረ ኪዳን፣ ለነ ዲያቆን ሄኖክ ኃይሌ እዚህ እኛ የምናነሳውን ህዝቡ እየጠየቃችሁን አውደ ምሕረት ላይ በስመ አብ ወወልድ ብለህ የምትጀምርበት እዛ መልስ ስጥ። መጀመሪያ እዛ ለዲቤቱ ያደርሳል ማለት ነው። ሳሰማ ቀርታ አይደለም። 2 ዓመት ሙሉ እንኳን ከልደተ ቃል ጋር በዚህ በነገረ መስቀሉ ዲቤት ጥሪ አቅርቦልኝ ተቀብየው ቋንጣ ያሳረገው የት ነበርክ? ለምን አልተቀበልከውም ነበር? እሱ ወንድምህ አቅቶት ሲውተረተር አንዴ ጠርቻለሁ ግን በዚህኛው ላይ አትንካብኝ፣ በዚህኛው ላይ ንካብኝ ብሎ እያለ መውጫ መግቢያ አጥቶት ላበላብ ሲሆን ማለት ነው። ለምንድነው ለዲ በኩሉ ጥሪ ሳቀርብ አንተ ከች ያልከው? ብራዘርዬ ልታስመልጥ ቄሱን ነቄ ብዬብሃለሁ እና አርፈ ተቀመጥ። ጠሪ አክባሪ ቢሆንም ቤታችሁ የጎባውን ጉድ የምትተረማመሱትን መተረማመስ ጨርሱ። ብዙ ቁስለኛ አለ። አሳክሙ፣ ተካከሙ። ይህን እላለሁ። ጸጋ ይብዛላችሁ። ስለዚህ የዲበኩሉን ለማሸሽ ነው። ምን የታቦቱን ጉዳይ አልደፍራሉ ሲወያዩ ዲቤት ሲገጥሙ አይታችኋል? ወጀናቶቼ ታቦታቱ ጽላቱ ጃልሜዳ ላይ ወጡ ምናምን ነገር ብለው ይላሉ እንጂ ሲናገሩበት ሰምተህ ታውቃለህ? ዲቤት ሲቀበሉበት ሰምተህ ታውቃለህ? በሰለሞን ዘመን መንግስት ኢትዮጵያ መጣ ተብሎ የተባለውን ታቦት ለምን ቀርበው እውነት አያደርጉትም? እኔ ፊት። ስለዚህ አሁን ዲያቆናቱ ሳይሆን እኔ ካህናቱ ጋር ነው። ካህናቱ ያው ከታቦታቱ ጋር ውሎ ስላላቸው ይህንን ጥሪ ለዲበኩሉ ከ5 ቀን በፊት አቅርብ ያለው ዲበኩሉ እዚህ እንደምሰማ እርግጠኛ ነኝ። እዛ የጻፍከውን ኮሜንት አንብቤልሃለሁ። እናቅረብና ታቦቱን እውነት አድርገው ተሸክመውም ስለምትወጣው ታቦት ይሁን እንደዚሁ ከእስራኤል ሀገር ወደ ኢትዮጵያ መጥቶ አክሱም ተቀምጧል የተባለውን ታቦት እውነት አድርገው። መጀመሪያ አክሊለ ብዙ ዘመን ተለምኖ አይሆንልኝም ብሏል። በቃ እሱ እንግዲህ ምን ስለሆነ ምንም የሚያውቀው ነገር የለም ስለ ታቦት። በሱቲ ተጠቅልሎ ተሸፍኖ ሲወጣ ምንጣፍ እያነጠፈ ወድቆ ከመስገድ ውጭ አኬ በዚህ ጉዳይ አያርፍም። ያው ጨዋ ነው። ምንጣፍ ሊያነጥፍ ይችላል በታቦታቱ ፊት እየዞረ ማለት እየሄደ ከፊት ቀደም እያለ ሰይ ጎሽ ልጄ ሰይ የተባለ ምንጣፍ ሊያነጥፍ ይችላል። አኬ ምንጣፍ እንደማንጠፍ ግን አይደለም። ታቦቱ ጽላቱ ሊቃውንቱ አዛውንቱ ቱ ብሎ የሚለው እሱን ካህናቱ ብዬ በሚል በካህናቱ ይዘዋለን። ካህኑ ቀሲስ ዲበኩሉ 5 ቀን ሆኗል። መልስ አልመለስክልኝም። በእግዚአብሔር ቃል ኪዳን ታቦት ከእስራኤል ወደ ኢትዮጵያ በመጣው 1 ሁለተኛም አሁን እጃችሁ ላይ ታቦት አለን ብላችሁ የምትሉትን እሱን 2ቱን እውነት አድርገው ጥሪዬን ተቀበል። ሌላ ማንም ኦርቶዶክስ ብጮህ አልሰማህም። ራሱ ዘማርያም ብትሆን ማለት ነው። ከነዘበነ ጀምሮ 10 ዓመት ለስንት እኮ ጥሪ አቅርቤያለሁ። አንድም የመለሰ የለም። አንድ ወንድምነት ብርክ የልካው አይደል? ቴሌግራም ላይ ባልሳሳት ዘበነ መጨረሻ ላይ የተናገረው መልስ የሰጠው ኤርሚያስ የሚባል አለ ከእስራኤል ሀገር ብሎ ያለው
ልካዋል። የትኛው ያ አንተን በስናይፐር ልኬልሃለሁ ቴሌግራም ላይ አለ አይደል? እሱን ላስብ አዎ እንዴት። ኦኬ ቴንክ ዩ። ከዛ ሰጣቸዋለሁ። ብርኬ መምህር ዘበነ ጥሪ አቅርቤለት ለምንድን ነው ጥሪውን የማትቀበለው ብሎ ጥያቄ ጠይቆት እና ለጥሪው እኔ ጥሪውን ካቀረብኩ በኋላ ጥሪውን የማይቀበልበትን ምክንያት ሲናገር ዘበነ በጣም ብዙ ነገሮችን ነበር የነካካው። በተለይ በኢየሩሳሌም ጉዳይ፣ በእስራኤል ጉዳይ። ኢየሩሳሌም የኢትዮጵያ ዋና ከተማ ናት፣ የኢትዮጵያ ከተማ ናት እና ሳልሳዊ ቴዎድሮስ ሲነሳ ከዚህ ከኢትዮጵያ ተነስቶ ወደ ኢየሩሳሌም ይሄዳል እና ያኔ ኢየሩሳሌም ምን ሁሉ ይመልሳል እያለ ቴዲ ሾ ማነው? ቴዲ ነው፣ ቴዲ ሾ ነው እንዳልሳሳት፣ ጆሲ ሾ ላይ ቀርቦ የተናገረው ላይ ግቡና ሰሙት። ታጠቅ ብሎ ፈረስ ካሳ ብሎ ስምህ አርብ ይሸበራል ኢየሩሳሌም እያለ የአባቶቹን ተረት እየተረተ በኢየሩሳሌም ጉዳይ ሲናገር እና ያኔ በዚህም ጉዳይ ላይ ሁሉ ሪፍሌክት ያደረኩት ነበር እና በወቅቱ ናና ሞክር ሞሳድ በስናይፐር ነው ብሎ የሚልህ ኢየሩሳሌምን ልትወስድ ወሬ እንደምታወራው የሚቀልህ እንዳይመስል ብዬ ያልኩትን እሷን ብቻ አውጥቶ አገናኟት ማለት ነው። ከዚህ ጋር የዲቤት ጥሪ ውሃ በላው። ሃይማኖትን ትኖርበታል እንጂ አትከራከርበትም ነው ብሎ ያለው እና ያኔ የተናገረውን ስሙት። ጋይድ ወይት መምህር ዘበነ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ ያትን ይባላል። ከእስራኤል ሀገር ብዙ ሰዎችን ማንም ይባላል ያትን ይባላል። ኤርሚያስ ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ሁሉ ግን እየወጣ የሚናገር እንደውም ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ለበበሩ በደንብ ነው የሚሰማው። የመጀመሪያ ንስሐ ልጁ አይ ቲንክ ትዙ ትመስለኛለች የምትባል እንዴ ከዚህ ሰው ከአባቴ ጋር ዲቤት ልታደርግ ትፈልጋለህ እንዴ አለችኝ። አዎ አልኳት። ፌስቡክ እና ዩቲዩብ ላይ በነበርኩበት ጊዜ ማለት ነው። እና በደንብ ነው የሰማው። በደንብ እኮ ነው ያልኩህ። እነሱ የማንጎ ፌዴሬሽን አበጥሩ ነው እና የዲቤት ጥሪ የማይቀበሉት በዚህ 10 ዓመት ውስጥ እኮ አልኩህ። እና እንደሚል ስሙት ያትን ይባላል። ከእስራኤል ሀገር ብዙ ሰዎችን እዚህ እየላከ የሚያንቀሳቅስ ደግሞ ኤርሚያስ ይባላል። ሁሉ ግን እየወጣ የሚናገር ነው። ዛሬም ውሸት ቀጥሏል። መምህር ዘበነ ዛሬም ውሸት ቀጥሏል። ዛሬም የተሳሳተ ትምህርት ነው። ወንጌላችን የተከደነባቸው ለተከደነባቸው ነው። ቅዱስ ጳውሎስ ክርስቶስ አምላክ ለስም አጠራሩ ክብር ምስጋና ይግባውና ሐሰተኛ ተብሏል። እውነት ስለተናገረ ከሃዲያን ናቸው። እነዚህ ሰዎችም በዚህ መልክ ነው የሚናገሩት። እንደውም እኔ ለምን እንደሆነ አላውቅም፣ ደግ እምነቱም ክርስትና ከሆነ እውነተኛ መጽሐፍ ያነበበ ሰው ደግ ነው የሚመኝልኝ አይደል? ምንድን ነው የሚለኝ? ጭራሽ በስናይፐር ናና በስናይፐር ነው አናትህን የሚሉ ይለኛል። ኢየሩሳሌም የኛ ነች ብለህ ብትል ሲያምር ይቀራል ነው ብሎ የሚል ሄጄ አስመልሳለሁ ብለህ ብትል ልክህን ያሳዩዋል። በስናይፐር አናትህ እንደነ ሂዝባላ እንደነ ሐማስ ወደ ጉድጓድ ትልካለች ማለት ነው። እሱ ማለት ነው። እኔ እኮ ደግ ሀሳቢ እኮ ነው ብራዘር። ኧረ ተው እያልኩ እኮ ነው። ተው አንቀዥቅዥህ። ኢየሩሳሌም የምትባል ጆሲ ሾ ላይ ቀርቦ የኢትዮጵያ ግዛት
ናት ብሎ ስላለ ማለት ነው። ሳልሳዊ ቴዎድሮስ ያስመልሳታል ብሎ አለ። ሪፍሌክስ ሰጥ ለዲቤቱ ጥሪ ምን ነው ምላሽ አልሰጠኝ። እስራኤል ሀገር ቁጭ ብሎ ህዝብ እየላከ እዚህ ይረብሸኛል ብሎ የሚለው በጣም ብዙ ህዝብ ተልቆበታል። አሁን እነማን ናቸው? እነ ዘማርያም ዘለቀም ሆኑ ሌሎቹ እነ ልደተ ቃና ኬም ሙሉ የተባሉት አልንቅም ብዬ ነው ሰውን አልንቅም ብዬ ነው እንጂ እኮ የተቀበልኩት ዲቤኩል ማን ነው? ዘማርያም አክሊለም ጥሪ ሲያቀርብልኝ ልደተ ቃልም ጥሪ ሲያቀርብልኝ አልንቅም ብዬ ነው እንጂ እኮ የተቀበልኩት። እነሱ እነማን ናቸው? ለትልልቅ መምህራኖቻቸው ሁሉ ነው ጭምር ጥሪ ያቀርቡት የነበረው። የተመለሰው መልስ ግን በኢየሩሳሌም ጉዳይ ላይ በተናገረበት እንዳትደፍረው ሞሳድ በስናይፐር አናትህን ነው ብሎ የሚልህ ነው ያልኩት። ስለዚህ ሰሜን እየጠሩ ያያሉ ይሰማሉ። ብራዘርዬ ጳጳሳቱ ሁሉ ጭምር ናቸው የሚሰሙት። እውነቱን ልንገራችሁ እያካበድኩ አይደለም፣ ፓትርያርኩ አይደለም ያልኩት። ጳጳሳቱ ሁሉ ከጳጳሳቱ ሁሉ ጭምር ቲክቶክ ከፍተው በስርዓት ነው የሚያዩት። በስርዓት ነው የሚያዩት። እና አሁን ፖለቲካ ያካሄዳቸው ገብቶኛል። ድሮ ነበር እንጂ ልጃችሁን እንደዛ እየፈከረ እንትን እየጎደፈረ ሲመጣ በደጀ ሰላም ጠላ ጥጋብ ወንድ የሆነ እናቱ የወለደችው ጴንጤ እናቱ እኮ ነው ከውብዬ የምልህ እናቱ ማለት እናቱ የወለደችው እያለ ሲል የነበረ እናቱ የወለደችው ሳይሆን እናቱም የወለደችው አዎ፣ ግን ክርስቶስ በዳግም ልደት የወለደው ምንም ስኮላሮች ለሱ አያስፈልጉም። እዛ ጋር ዳሜጁ ተፈጠረ። እዛ እነደምረው ገቡበት። ቄሶቹ ዝም ሲሉ ምን ይበል ታዲያ? ደምረው እኮ በጣም ሊበረታታ እኮ ነው የሚገባው። እነ መምሬ እንቶኒ ዝም ባሉበት እሱ ገባበት። ተረባርበው አስጣሉ። እሱ ዝም ቢል ሌላኛው ዲያቆን ገባበት። ተረባርበው አስጣሉት። ታስበላናለህ፣ ተያይዘን ማለቃችን ነው ብለው ሊቀ ሊቃውንት ቀለም ወርቅ ተናገሩ። እና ለቀሲስ ዲበኩሉን የታቦት ጥሪ አቅርቤ መልስ እየጠበቁ ባለውበት ይሄኛው እዚህ መምጣቱ ቄሱን ለማስመለጥ ነው። ዝም በሉ የወንጌል አማኞች ወንድሞች እናቶች፣ ዝም በሉ። ዝም ማናችሁም እኔም በተመለከተ ጥሪ ለመቀበልም ውድቅ ለማድረግ ማናችሁም መልስ እንዳሰጡ ዝም በሉ። አሁን በደንብ ገብቶኛል። አሁን በደንብ ተግባብተናል። አዎ። ስለዚህ ቀሲስ ዲበኩሉን ወፌ ቆመች አባታችን ይበርቱ ያላችሁ ጥሪውን እንዲቀበሉ ንገሯቸው።